የኤምፓየር ጋርዶች ናቸው። ከባድ የሆነ ተልእኮና ትልቅ ባለስልጣን ከሌለ እዚህ መካከላችን ላይ ሊመጡ አይችሉም ብላ ስትናገር እንዴ ይሄ ኪንግ ዜኒት ነው እንዴ? እውነቱን ነው እንዴ? መባባል ጀመሩ። አይሆንም እንዴት ይሄ ኪንግ ዜኒት ሊሆን ይችላል? መጣልኝ እንዴ ከኤሌኖር ብር ተበድሮ እነዚህን ጋርዶች ገዝቶ እኛን ለማስፈራራት ነው ብሎ መናገር ጀመረ። ነገሩ እንደዛ ነው ወልከር፣ የፈጠርከው ግርግርና ነገሮቹ እኔን ለማስደመም እንደሆነ አውቃለሁ። የሚገርምሽ ነገር ግን ሃርፐር አብረን በቆየንባቸው 7 ዓመት እንደዚህ አይነት ሰው መሆንሽን አላውቅም ነበር ሲላት፣ ትሰማኛለህ? እነዚህን ጋርዶችን ተማምነ ከሆነ ጃክሰን ሲመጣ ግን እስኪ ጠብቁህ እንደሆነ አያለው በማለት ተናገረች። አንቺ ጩጬ እስቲ ቆይ አንዴ ጃክሰንን እርሺ፣ አባቱ እንኳን ቢመጣ ለሱ እንኳን ሞንታክለሪ አልንበረከክለትም፣ አንበረከከዋለሁ አላት። አንድ በከፍተኛ ድምጽም ማነው እኔንም ቢያንበረከከኝ? ለኪንግ ዜኒት ፕሮግራም የመጣው ነበር የመሰለኝ፣ ምን አይነት ነገር እየተከናወነ ነው ብሎ ጠየቀ። ሃርፐርም እናት በመቀጠል እና ከኪንግ ዜኒት ቀጥሎ ኃይለኛ ፓወር አለው የተባለው ይሄኛው ነው ወይ ስትለው፣ ያለቅላቂም ይሄ ጽዳት ሰራተኛ አሁን አለቀለት ታይኛለሽ አላት። ጃክሰንም እናንተ የስታርሊንግ ቤተሰቦች እኔ ላይ እንደዛ እያወራችሁ ነበር ሲላቸው፣ አይ እኛ አይደለንም እህቴ ናት፣ ግን ልናስቆማት ሞክረን ነበረ ስትል እህትየው አባትየውም አው ልናስቆማት ሞክረን ነበረ፣ እባክህ እሷን የፈለግከውን ነገር አድርጋት፣ ነገር ግን ስታርሊንግን አትንካ። ወልከርም በሰማው ነገር አዝኖ አንተ ግን የኤሌኖር አባት ለመሆን አትመጥንም አለ። ጃክሰንም ወደ ወልከር ዞሮ አንተነ ሚስቴን የቀማኝ ሲለው፣ መጀመሪያም ያንተ ሚስት አይደለችም ሲለው፣ አንተ ማንንም ብለህ ነው እንደዚህ እኩል የምታወራኝ? ማንነቴን ግን ታውቃለህ ሲለው፣ አዎ አውቃለሁ፣ የሞንታክለሪ ልጅ ነህ፣ እንዲሁም ከዜኒት ቀጥሎ ኃይል አለህ የተባልከው አንተ ነህ በማለት ነገር። በጣም ጥሩ አሁን ማንነቴን አውቃል፣ ተንበርክክና ያቺ ማትረባን ወደ እኔ መልሳት ሲለው፣ ወልከርም በአነጋገሩ ተናደደና በተመሳሳይ ያልከውን ነገር ለእኔ አድርግ፣ አሁኑ ተንበርከክ፣ ያለዚያ ደግሞ ሞንታክለሪን እስከ ወዲያኛው አጠፋዋለሁ በማለት ተናገረው። አሁን ሞትን እንድትመኝ ነው የማደርገው ብሎ ሲዝትበት፣ ኤሌኖርም ወደፊት ለፊት መታ እኔን ጋብቻውን አልስማማም ያልኩት እሱ ምንም አላደረገም፣ ማድረግ የምፈልገውን እኔን አድርገኝ ስትለው በጥፊ ማንጋ ጭለዋን አወረዳት። ታዲያ በዚህ ነገር በጣም ተናዶ ወልከር ሊመታው እጁን ሲጨብጥ አይሆንም ብላ ከለከለችው። ጃክሰንም አንቺ እና በእኔ ፊት እንደምትወጁ እያስመሰልሽ ልታድኙት ሞክሪያለሽ እንዴ ሲላት፣ ወልከር ቁጣውን መቋቋም ከበደው። ታዲያ የጃክሰንም ጥሩ ልታድኙ ትፈልጊያለሽ፣ ታዲያ አሁን ነይና እግሬ ስር ተንበርከኪ፣ ጫማዬን በምላስሽ አስጅልኝ በማለት ከባድ ምርጫ የሆነ ነገር አስቀመጠላት። እሷም በማየት ሁሉንም እሺ ችግር የለውም አጸዳላለሁ፣ ነገር ግን እሱን የምትምረው ከሆነ አለችው። እሺ ጥሩ እንበረከካለሁ በማለት ስትንበረከክ አባቷም የደስታ አይን ማየት ጀመረ። ይህ ምን አይነት አባት ነው? ሃርፐርም በመቀጠል ብዬሽ ነበር በሚል አስተያየት በጣም መደሳሰት ጀምሩ። ታዲያ እዚህ ሰዓት ወልከር ምን ያክል እንደምትወደው ማወቅ ስለፈለገ ዝም ብሎ ነበርና መቋቋም ስላልቻለ ተነሺ ለአንቺ ይንበረከኩልሻል እንጂ ለማንም አንቺ አትንበረከኪ። እውነተኛ ፍቅሯን ስላየም ወልከር በጣም ደስ አለው። ነገር ግን ይሄ የማይረባ ሚስቱን ስላንበረከክበት ሄዶ በእርግጭ አሽቀነጠረ። ማትረባ እንዴ ብደፍር ነው ጫማዬን ላሺ ብለህ የኔን ባለቤት የምትጠይቃት? ይኸውልህ እንዴት እንደሚላስ አሁን ይሄንን ወለል አጣብቄ እያሳየው ትልሳታለህ። ነገሩም የባሰበት ጃክሰንም ኤሌኖር ይኸውልሽ መጨረሻሽም የሚሆነው አንቺ ብቻ አይደለችም ቤተሰብሽም መጨረሻቸው ነው የሚሆነው፣ አሁን አስቁሚው ሲላት፣ በዚያ አያያዙ ወልከር እንደሚገለው ስለገባት እባክህ ወልከር አቁም በማለት ስትጠይቀው ከሚስቱ የመጣ ጥያቄ ነውና እሺ ብሎ ለቀቀላት። ቢለቀውም ግን አፉ አላረፈምና እገላለሁ ሲል፣ በዚህ ጊዜ ማን አንተ እሱን የምትነካው የሚል ከባድ የሆነ ድምፅ ተሰማ። አትየውን በመደቀት ማናቸው እነዚህ ብላ ያንን አለቅላቂ ስትጠይቀው፣ እነዚህ በጣም ከባድ የሆኑ ባለስልጣናቶች ናቸው፣ ከባድ የሆነ ኪሳራ ደርሶባቸዋል፣ ኪንግ ዜኒትም ቀኝ እጅ ናቸው፣ የጽዳት ሰራተኛ ማለቀለት ሲላት፣ ዋጋውን ይስጡት በማለት ተናገረች። ሪቻርድም በመቀጠል ማነው መሞት የሚገባ ብሎ ሲጠይቅ፣ ይሄ የማይረባ ዜኒት ግሩፕን በጣም እያንቋሸሸ ነበር፣ እኔንም በጣም እያንቋሸሸኝ ነበር፣ ለዛ መሞት ያንሰዋል ብሎ ሲናገር፣ አንተ ዝም በል ውርጋጥ፣ አንተ ማን እንደሆነ ግን እሱ ታውቃለህ፣ ዜኒት ግሩፕን እንዴት እንደዚህ ታንቋሸሻለህ በማለት ሲናገር፣ አንደኛውም ይኸውልህ የቤተሰብን ንብረት እንዳለ ሊያወድምልሃል በማለት ሲናገር፣ ከዚህ ሁሉ መካከል መሞት የሚገባ አንተ ነው በማለት ይሄኛው ሰውዬ ደግሞ ተናገረው።
King Zenith.